ሰላም ሰላም ውድ ፋሚሊዎቼ ዛሬ ደግሞ በድጋሚ ተመልሰናል ማለት ነው። ዛሬ ደግሞ በአዲስ ቪዲዮ መተንላችኋል። በፍሪ እንዴት የሚገራረም ልብሶችን በነፃ እንዴት ተጫውተን እና እንትን ብለን እንዴት እንደምናገኝ ነው መሰራላችሁ። ዛሬ የምናየው አሪፍ ልብሶችን ያለበስን ከዛ ከየት እንደገዛዋቸውና እንዴት እንደምታገኙዋቸው ምናምን የሚያሳይ ነው። እና ከናንተ ጋር ነው የሚሆነውን ልብስ የምመርጠው እና አሪፍ ልብሶችን አሳያችኋለሁ። ይሄኛው በዚህ ብታረጉት አሪፍ ነው። ሌላ ጊዜ የምለብሰው ነበር በዚህኛው የሆነ ጊዜ ፍሪ መጥቶ ነበርና በዚህኛው ብታረጉት ይታለ በዚህኛው ሲሆን ከለራቸውም ስለሚመሳሰል አሪፍ በቃ የፕሮ ምናምን ያስመስላችኋል። ለሩም ምናምን ስትጮቱ ምናምን ይቺን አርጓት። እሺ ከዛ ከየት እንደተገዛ ላሳያችሁ። ይሄኛው እዚህ ጋር ታገኙታላችሁ። ይሄኛው በዚህኛው ነው የሚገዛው። በአብዛኞቹ ይገዟችሁ ከዚህ ጋር ነው። ቆይ አሁን ያሳዩዋችሁ ልብስ ይሄ ነው። እዚህ ጋር ታገኙታላችሁ ማለት ነው። እዚህ ጋር በ50 ነው የምትገዙት። እነዚህንም ግዟቸው። አሪፍ ልብሶች ናቸው። አያችኋ። ከዚህ ጋርም ያምራል። እንዲህም ቢለበስ ያምራል። እንዲህም ሱሪው ደግሞ አላባሽ አለው። ቆይ እነዚህንም ግዟቸው። እነዚህም አሪፍ ናቸው። እንደዚህ ሌላ ደግሞ ቆይ ላሳያችሁ። ሌላ ደግሞ አሪፍ አለባበስ ምለው እዚህ ውስጥ ይሄኛውን ደግሞ ሱሪ ታቁታላችሁ። እዚህ እንትን ላይ ነው የሚወሰደው። ያልወሰዳችሁ ካላችሁ ማታቁ ካላችሁ ልንገራችሁ። በዚህው ይሄ ልብስ የምታገኙት እዚህ ጋር ነው። ይሄ ሙሉ ልብሱን በቀላሉ ይደርሳችኋል። ሙሉ ልብሱን ይሰጣችኋል። ተራ በተራ ስሞክሩ ለቀን ምናምን ይሰጣችሁና ከዛ ሙሉ ልብሱን ይሰጣችኋል። እዚህ ጋርም የሴት ካራክተር አለ። እሱም ይሰጣችኋል። ይሄው ወስጄዋለሁ እኔ ፊቷ ብቻ ነው የቀረኝ እንጂ ሌላው ወስጄዋለሁ። እና ውሰዱት እንዳያመልጣችሁ። ይሄኛውም ሽጉጡ የሻትጋን ትልቁ ሻትጋንም አለ። እዚህ ጋርም የዚህኛው ሽጉጥ አለ። እና ውሰዱት አሪፍ ነው። ቆይ ሰው ገባብኝ። አሪፍ ነው ውሰዱት። እሱን እዛ ጋር ታገኙታላችሁ ማለት ነው። ከዛ ከላይ ደግሞ የምታለብሱት ምን እንምረጥለት? ይሄኛው ነበር ያሰብኩት። ቆይ የታለ ነበር? ይሄኛው አይደል? ይሄኛው በዚህኛው ከዛ ይሄኛው ከዛም በኋላ ላይ ደግሞ ይሄኛው የላችሁም። ቆይ በፍሪ ስለሆነ በቃ ይሄኛው ወይ ደግሞ ይሄኛው በቃ ይሄ ለቀን ይሄኛው በቃ ይሄኛው አሪፍ ነው። እንዲም ፍሪስታይል ትመስላላችሁ። ፍሪስታይል ፕሌየር ትመስላላችሁ። እንደዚህኛው ይሄኛው ማለት ነው። የሚገርም ነው። ሱሪውን አሳይቻችኋለሁ። ከላይ የምትወስዱት ደግሞ በዚህኛው ካርድ ነው የምትወስዱት። ይሄኛው በዚህኛው እዚህ ጋርም የሚገራርም ልብሶች አሉ። እዚህ ጋርም ያሉት ውሰዷቸው። እዚህ ጋር ነው ልብሱ ያለው። ይኸው እዚህ ጋር ነው የምታገኙት። ሱሪውም አለው የራሱ ጫማም አለው። እዚህ ጋርም ልብሶች አሉት። እዚህ ጋርም አሉ። ውሰዷቸው። እዚህ ጋር አሪፍ ልብሶች አሉ። እሺ ሌላኛው ደግሞ ሶስተኛው ደግሞ እዚህ ጋር ትመጡና ይሄን ልብስ ታለብሳላችሁ። ከላይ ይሄን ልብስ ታለብሳላችሁ። ከዛ ይሄ ራሱ አሁን በእንደዚህ ራሱ አሪፍ ነው። ጃኬቱን ሲቀይሩለት እንደዚህ ራሱ አሪፍ ነው። ከዛ እዚህ ጋር ትገቡና ደግሞ ይሄኛው አይነፋም። ቆይ ይሄኛው አይነፋም። እዚህ ጋር አይሆንም። በቃ ይኸው እንደዚህ። ከዛ አናቱን ደግሞ ትቀይሩላታላችሁ።
እሺ በዚህኛው ይሄኛው የላችሁም። በእንትን ምንድን ነበረች በማጂክዩል ነበር የመጣው። ይሄኛው ላይኖራችሁ ይችላል። አንዳንዶቻችሁ ደግሞ ትንሽ የቆያችሁ ወስዳችሁታል። እሺ በዚህኛው ይሄም የሚገርም ጸድ ያለባበስ ነው። እንዲህ ብለብሱ ያምርባችኋል። ጫማዎቹ ኖርማል መቀያየር ትችላላችሁ። ጫማ እንዳያስጨንቃችሁ። ጫማ ኖርማል ነው። እሺ ጫማ ኖርማል ነው። ብቻ ቲሸርቱ ከላይና እንትኑ ብቻ ይጭናቃችሁ እንጂ ጫማ ኖርማል ነው። ሌላ ደግሞ ይሄኛውን አየን አይደለ? ሌላ ደግሞ አሪፍ አለባበስ ደግሞ ላሳያችሁ። እሺ ይሄኛውን ታረጉበታላችሁ። ከዛም በኋላ ላይ ሱሪ ደግሞ ይሄኛውን ታረጉበታላችሁ። ከዛ ማክስ ደግሞ ይሄኛውን በአብዛኛው ተቀብላችሁታል። ይሄኛውም ያላችሁ ይሄኛውን አርጉት። ይሄኛውን አርገው ከዛ ኮፍያ ደግሞ ይሄኛው ባሁኑ አልተቀበላችሁትም። ቆይ በዚህኛው ሳይሆን በዚህኛው። ከዛ ጫማ ደግሞ ይሄኛውን ሳይሆን ይኸው በዚህኛው በቃ የሚገርም ማክሱን ማውለቅ ትችላላችሁ። ማክሱን መቀየር ትችላላችሁ። እንደናንተ እንደዚህ ማድረግ ትችላላችሁ። እኔ ግን በዚህኛው ላርገውና ላሳያችሁ ይኸው እንዴት እንደሚያምር። እንደዚህኛው መቀያየር ትችላላችሁ። አሪፍ አርግታችሁ ማለት ነው። እንደዚህ አለባበስ በቃ የሚገርም እንደዚህ መልበስ ትችላላችሁ። ሩም ምናምን ስትገቡ ማለት ነው። ሌላኛው ደግሞ አሪፍ ደግሞ ላሳያችሁ። እሺ ይሄኛውን ታረጉታላችሁ። ይሄኛው ቆይ ከዛ ለካስ እንዴት እንደምታገኙት አልነገርኳችሁም። የቱ ጋር ነበረ? ሁለተኛ ላይ ነው የሚሆነው። ቆይ ይሄኛውን ቲሸርቱ የምታገኙ ከየቱ ጋር ነበረ? ረስቼዋለሁ። እዛ ውስጥ ነው። እዚህኛው ውስጥ ገቡና እዚህኛው ውስጥ ነው። እዚህ ጋር ወደ ቦታው ሊለያይ ይችላል የቱ ጋር እንደሚቀመጥ። እኔ ግን ስለገዛሁት ታች ነው የሚቀመጠው። ይሄው እዚህ ጋር ታገኙታላችሁ። በ50 ነው። እዚህ ጋር ትገዙታላችሁ ማለት ነው። አሪፍ ነው እንዳያመልጣችሁ። እዚህ ጋር አሪፍ ልብሶች አሉ። እኔ ያልገዟቸው ግዟቸው፣ እንዳያመልጧችሁ። የተመቿችሁን ግዟቸው። ሱሪውን ደግሞ የሆነ ጊዜ በእንትን መጥቶ ነበረ እዚህ ላይ እንደ አንድ ቀን ግሏል ሽጉጥ ምናምን እንደመጣው እዚህ ውስጥ መጥቶ ነበረ በብር ብቻ። እና ያላችሁ በእንደዚህ ብታረጉት። ይሄኛውንም ሙሉ ልብሱ ይሄኛውን ይመስላል። ቆይ ሙሉ ልብሱ ይሄኛውን ለምታቁት፣ ይሄንንም የሆነ ጊዜ መጥቶ ነበረ ይሄኛው ልብስ ማለት ነው። ይሄኛው ልብስ ለማታቁትም ይሄኛው ልብስ ደግሞ የሆነ ጊዜ የሆነ ራንክ ምናምን መጥቶ ነበር። ብቻ የወሰዳችሁ ታቁታላችሁ። ይሄኛውን ደግሞ በምን ለብሰዋለን መሰላችሁ? አያችሁ በእንደዚህ ራሱ ሱሪው ራሱ ስትቀይሩለት አሪፍ ይሆናል እንደዚህ። ቆይ ማክሱን ግን ቀያይረን አዲስ እንዲመስል ደግሞ ቀያይረን ነው። ይሄኛው ማክሱን ቆይ ይሄኛው ማክስ። ከዛ ኮፍያ ደግሞ ጸጉር ደግሞ ቆይ ይሄኛው ጸጉር ሱሪው ተመችቶኛል ይሁን። ከዛ በቃ በራሱ ጫማ ከዛ ይሄው እንደዚህ ታረጉታላችሁ ማለት ነው። እንደዚህ በቃ የሚገርም ቀለል ያለ ልብስ ምናምን ለሚመቻችሁ ምናምን እንደዚህ ልበሱ። ሌላ ደግሞ አሪፍ ልብስ ምለው እንደዚህ ተለብሳላችሁ። እነዚህ በዳይመንድ ናቸው የተገዙት። ይሄኛውን ራሱ በዚህኛው መልበስ ትችላላችሁ። ይሄኛው ማለት ነው። በዚህኛው አሪፍ አርገታችሁ መልበስ ትችላላችሁ። እናንተ እንዳላችሁ እንትን ይወስኗል። እንዳላችሁ ልብስ አይነት ይወስኗል። እሺ
በጫማ መቀየር ትችላላችሁ። አሪፍ ማድረግ ትችላላችሁ። እናንተ ጋር ካለ ምናምን ማድረግ ትችላላችሁ። ይኸው እንደዚህ ራሱ የሚገርም እና እናንተ ደግሞ ሪኮመንድ የምታደርጉኝን ኮሜንት ላይ አለ አሪፍ ልብስ ምናምን የምትሉኝን ንገሩኝ። አዋራችሁና ለአሪፍ ልብስ ምናምን ከሆነ ደግሞ አቀርብላችኋለሁ። እዚህ ላይ የአሪፍ ልብስ በነፃ እንድለብሱ እና ይመቻችሁ። እስከ ዛሬ ድረስ ደግሞ አብረን ለቆየ ነው። ደግሞ ይሄኛውን ልብስ ይቅርታ አልነገርኳችሁም። ይሄኛው ሂሮኤክስ ገቡ በባለፈው ያላችሁ ይሄኛውን ነግራችኋለሁ። ይሄኛው ጸጉሩን ደግሞ በዚህኛው ልብስ እዚህ በእንትን ነው በማጂክ ኪዩቡ ነበረ። በዚህኛው ነበረ እዚህ ጋር በዚህኛው ነው የገዛሁት። እዚህ ጋር ማጂክ ኪዩብ ይሄን ልብስ ስከገዛችሁ ሙሉ ያያችኋ። በዚህ ልብስ ራሱ ሲያምር በቃ የቀያየራችሁ መልበስ ነው። ከዛ እዚህ ጋር ጸጉሩን ታገኙታላችሁ ማለት ነው። ቲሸርቱን ነግራችኋለሁ። ማክስ ቅድም ስለተጠቀምኩት ማክሱን ልንገራችሁ። ማክሱ ደግሞ የዚህኛው የሙስሊሞች በዓል ለረመዳን ምናምን ያመጣ አፕዴት ነበረ። ለሱ ጊዜ የመጣ እንትን ነውና ያላችሁ ይሄ ራሱ አሪፍ ልብስ ነው። እንትን ብትሉት ብታረጉት ምናምን አሪፍ ነው። እኔ ሪኮመንድ አደርጋቸዋለሁ። እንደዚህ ቆይ አንድ የመጨረሻ ላሳያችሁ ብዬ በቃ እናንተ በቃ የሚመቻችሁን አዲስ መፍጠር ነው። እኔም እንትን ይመስለኝ ነበረ ስላችሁ ከባድ ምናምን ይመስለኝ ነበረ፣ ግን እኔ ውስጥ ያለ ልብስ ምናምን አሳምሮ ሲለብሱ ያለው በቃ ቢያር ላይ ምናምን ሩም ላይም ስገባ ምናምን አሳምረው በቃ አገናኝቶት ምናምን ሲለብሱ ሳይ እንዴት ምናምን እላለሁ። እና ራሳችሁ አካውንት ላይ ያለ እንደዚህ ባባበደ ምናምን ይሄ ትንሽ አይነፋም፣ ግን ባባበደ መልበስ ትችላላችሁ። እና ሌላ ደግሞ እንደነገርኳችሁ እንትን ያላችሁ አሪፍ ልብስ ምናምን ያላችሁ ቲክቶክ አካውንት አለኝ። በዛ ኮሜንት ላይ ጻፉልኝና በዛ ትልኩልኝ ያላችሁ ፎቶውን። እስከዛ ድረስ ፒስ አውት። ሰብስክራይብ እና ላይክ በተናን እየነካችሁ ለብዙ ሰው እንዲደርስልኝ አድርጉ። ቤተሰብ በመሆን ይቀላቀሉ። ይመቻችሁ።